ሰላም ሰላም የኢትዮ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ቃላት ምስረታ ለጀማሪዎች የሚልጀላችሁ መጥቻለሁ። እሱን አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ አማርኛ ቃላትን ምስረታ ስንል እንግዲህ ባለ ሁለት ሆሄ፣ ባለ ሶስት ሆሄ፣ ባለ አራት ሆሄ እንዲሁም ከዛም በላይ ባሉ ሆሄያቶች ቃላትን መመስረት እንችላለን ማለት ነው። ስለዚህ ይህንን ቪዲዮ እስከ መጨረሻው አሳያችኋለሁ። ተከታተሉኝ። ይህንን ቪዲዮ እናንተ በደንብ አድርጋችሁ እስከ መጨረሻው ድረስ ካያችሁት በደንብ ይገባችኋል ማለት ነው። ማንበብ መችል ካለም በተሎ ማንበብ ይችላል ማለት ነው። መጻፍ መችል ካለም በተሎ መጻፍ ይችላል ማለት ነው። ተከታተሉኝ። ተካ ይላል ማለት ነው። እንግዲህ እዚህ ጋር ከቤተሰብ የመጀመሪያዋ ናት፣ ከቤተሰብ የአራተኛዋ ናት። ስለዚህ ባንድ ላይ ተካ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ መሰለ ይላል ማለት ነው። የመቤተሰብ የመጀመሪያዋ ናት፣ የሰቤተሰብ የመጀመሪያዋ ናት፣ የለቤተሰብ የመጀመሪያዋ ናት። ስለዚህ ባንድ ላይ መሰለ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ውሳኔ ይላል ማለት ነው። የቤተሰብ የስድስተኛዋ ናት፣ የሰቤተሰብ የአራተኛዋ ናት፣ የነቤተሰብ የአምስተኛዋ ናት። ስለዚህ ባንድ ላይ ውሳኔ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ባ እንግዲህ እዚህ ጋር ደግሞ ዘገባ ይላል ማለት ነው። እንግዲህ የዘቤተሰብ የመጀመሪያዋ ናት፣ የገቤተሰብ የመጀመሪያዋ ናት፣ በቤተሰብ የአራተኛዋ ናት። ስለዚህ ባንድ ላይ ዘገባ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጸጥታ ይላል ማለት ነው። የጸቤተሰብ የመጀመሪያዋ ናት፣ የጠቤተሰብ የስድስተኛዋ ናት፣ የቤተሰብ የአራተኛዋ ናት። ስለዚህ ባንድ ላይ ጸጥታ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሙዚቃ ይላል። እንግዲህ የመቤተሰብ የሁለተኛዋ ናት፣ የዘቤተሰብ የሶስተኛዋ ናት፣ የቀቤተሰብ የአራተኛዋ ናት። ስለዚህ ባንድ ላይ ሙዚቃ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ረዴት ይላል ማለት ነው። የረቤተሰብ የመጀመሪያዋ ናት፣ የደቤተሰብ የአምስተኛዋ ናት፣ የቤተሰብ የስድስተኛዋ ናት። ስለዚህ ባንድ ላይ ረዴት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ቤሩት ይላል ማለት ነው። እንግዲህ በቤተሰብ የስንተኛዋ ናት? የአምስተኛዋ ናት ማለት ነው። የረቤተሰብ የሁለተኛዋ ናት፣ የተቤተሰብ የስድስተኛዋ ናት። ስለዚህ ባንድ ላይ ቤሩት የሚል ቃል መስርተውልናል ማለት ነው። እንግዲህ ይህን ካየነው ወደ ቀጣዩ ደግሞ እንሄዳለን። ቀጣይ ደግሞ ዋለ ይላል። እንግዲህ የቤተሰብ የአራተኛዋ ናት፣ የለቤተሰብ የመጀመሪያዋ ናት። ስለዚህ ባንድ ላይ ዋለ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ አካባቢ ይላል። እንግዲህ ቤተሰብ የመጀመሪያዋ ናት፣ ከቤተሰብ የአራተኛዋ ናት፣ በቤተሰብ የአራተኛዋ ናት፣ በቤተሰብ የሶስተኛዋ ናት። ስለዚህ ባንድ ላይ አካባቢ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጠበሰ ይላል ማለት ነው። የጠቤተሰብ የመጀመሪያዋ ናት፣ በቤተሰብ የመጀመሪያዋ ናት፣ የሰቤተሰብ የመጀመሪያዋ ናት። ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ ባንድ ላይ ጠበሰ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ
ጠጣር ይላል ማለት ነው። ጠ የጠ ቤተሰብ የመጀመሪያዋ ናት። ጣ የጠ ቤተሰብ የአራተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጠጣር የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ አ አ ሸ ሸ ባ ባ ሬ ሬ አሸባሪ ይላል። እንግዲህ አይ አ ቤተሰብ የመጀመሪያዋ ናት። ሸ የሸ ቤተሰብ የመጀመሪያዋ ናት። ባ የበ ቤተሰብ የአራተኛዋ ናት። ሬ የረ ቤተሰብ የሶስተኛዋ ናት። ስለዚህ በአንድ ላይ አሸባሪ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሚ ሚ ዲ ዲ ያ ያ እንግዲህ ሚዲያ ይላል ማለት ነው። ሚ የመቤተሰብ የሶስተኛዋ ናት። ዲ የደ ቤተሰብ የሶስተኛዋ ናት። ያ የቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ሚዲያ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቀ ቀ ጠ ጠ ረ ረ ቀጠረ ይላል። እንግዲህ ቀ የቀ ቤተሰብ የመጀመሪያዋ ናት። ጠ የጠ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ቀጠረ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሁ ሁ ኔ ኔ ታ ታ ሁኔታ ይላል ማለት ነው። እንግዲህ ሁ የሀ ቤተሰብ የሁለተኛዋ ናት። ኔ የነ ቤተሰብ የአምስተኛዋ ናት። ታ የተ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ሁኔታ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቀ ቀ በ በ ሌ ሌ ቀበሌ ይላል። እንግዲህ ቀ የቀ ቤተሰብ የመጀመሪያዋ ናት። በ የበቤተሰብ የመጀመሪያዋ ናት። ሌ ለቤተሰብ የአምስተኛዋ ናት። ስለዚህ በአንድ ላይ ቀበሌ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ኢ ኢ ሳ ሳ ያ ያ ስ ስ ኢሳያስ ይላል ማለት ነው። እንግዲህ ኢ አ ቤተሰብ የሶስተኛዋ ናት። ሳ የሰ ቤተሰብ የአራተኛዋ ናት። ያ የቤተሰብ የአራተኛዋ ናት። ስ የሰ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ኢሳያስ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ፈ ፈ ጠ ጠ ረ ረ ፈጠረ ይላል። እንግዲህ ፈ የፈ ቤተሰብ የመጀመሪያዋ ናት። ጠ የጠ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ፈጠረ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ተ ፈ ፈ ጥ ጥ ሮ ሮ ተፈጥሮ ይላል ማለት ነው። ተ የተ ቤተሰብ የመጀመሪያዋ ናት። ፈ የፈ ቤተሰብ የመጀመሪያዋ ናት። ጥ የጠ ቤተሰብ የስድስተኛዋ ናት። ሮ የረ ቤተሰብ የሰባተኛዋ ናት። ስለዚህ በአንድ ላይ ተፈጥሮ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ማ ማ ር ር ቆ ቆ ስ ስ ማርቆስ ይላል ማለት ነው። ማ የመቤተሰብ የአራተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ቆ የቀ ቤተሰብ የሰባተኛዋ ናት። ስ የሰ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ማርቆስ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ የ ለ ለ ም ም የለም ይላል። እንግዲህ የቤተሰብ የመጀመሪያዋ ናት። ለ የለቤተሰብ የመጀመሪያዋ ናት። ም የመቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ የለም የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሸ ሸ ቀ ቀ ለ ለ ሸቀለ ይላል። እንግዲህ ሸ የሸ ቤተሰብ የመጀመሪያዋ ናት። ቀ የቀ ቤተሰብ የመጀመሪያዋ ናት። ለ የለቤተሰብ የመጀመሪያዋ ናት። ሁሎችም የመጀመሪያ ድምጾች ናቸው። ስለዚህ በአንድ ላይ ሸቀለ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጂ ጂ ቡ ቡ ቲ ቲ ጂቡቲ ይላል። እንግዲህ ጂ የጀ ቤተሰብ የሶስተኛዋ ናት። ቡ የበቤተሰብ የሁለተኛዋ ናት። ቲ የተ ቤተሰብ የሶስተኛዋ ናት። ስለዚህ በአንድ ላይ ጂቡቲ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ዋ ዋ ር ር
ካ ዋርካ ይላል። እንግዲህ ዋ የቤተሰብ የአራተኛዋ ናት። ር የረቤተሰብ የስድስተኛዋ ናት። ካ ከቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ዋርካ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ዘገየ ይላል። እንግዲህ ዘ የዘ ቤተሰብ የመጀመሪያዋ ናት። ገ የገ ቤተሰብ የመጀመሪያዋ ናት። የቤተሰብ የመጀመሪያዋ ናት። ሁሎችም የመጀመሪያ ድምጾች ናቸው። ስለዚህ በአንድ ላይ ዘገየ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ዝናብ ይላል። እንግዲህ ዝ የዘ ቤተሰብ የስድስተኛዋ ናት። ና የነ ቤተሰብ የአራተኛዋ ናት። ቤ በቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ዝናብ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ፀሐይ ይላል ማለት ነው። የፀ ቤተሰብ የመጀመሪያዋ ናት። የሀ ቤተሰብ የመጀመሪያዋ ናት። ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ፀሐይ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ማህበር ይላል። እንግዲህ ማ የመቤተሰብ የአራተኛዋ ናት። የሀ ቤተሰብ የስድስተኛዋ ናት። በቤተሰብ የመጀመሪያዋ ናት። የረቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ማህበር የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ነገረኛ ይላል። እንግዲህ ነ የነ ቤተሰብ የመጀመሪያዋ ናት። ገ የገ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ኛ የኘ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ነገረኛ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ምርጫ ይላል። እንግዲህ የመቤተሰብ የስድስተኛዋ ናት። ር የረቤተሰብ የስድስተኛዋ ናት። ጫ የጨ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ምርጫ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ኢኮኖሚ ይላል ማለት ነው። የአ ቤተሰብ የሶስተኛዋ ናት። ኮ የከቤተሰብ የሰባተኛዋ ናት። ኖ የነቤተሰብ የሰባተኛዋ ናት። ሚ የመቤተሰብ የሶስተኛዋ ናት። ስለዚህ በአንድ ላይ ኢኮኖሚ የሚል ቃል መስርተውልናል ማለት ነው። እንግዲህ እንደ አጠቃላይ በዛሬው ቪዲዮአችን እነዚህን የመሰሉ ቃላቶች መስርተን አይተናል። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።